የዚህ ቪዲዮ ዓላማ ሰዎች ሳይገነዘቧቸውና ሳያውቋቸው በሁለንተናዊ መልኩ እንደ ግለሰብም ይሁን እንደ ማህበረሰብ እየጎዱን ያሉትን መሰረታዊ ችግሮችን ግንዛቤ በመፍጠር እንደ ሰው ያለንን የመኖር መብት አውቀን መብታችንን መከላከል እንድንችል የሚረዳ ግንዛቤ ለመፍጠር ነው። የጽናት ኃይልና የተለዋዋጭነት አደጋ። ጽናት የሰውን ሕይወት ከሚቀርጹ በጣም ዝቅተኛ ደረጃ ከተሰጣቸው ሰው ካለው ኃይሎች ውስጥ አንዱ ነው። ከችሎታ ከሀብት ወይም ተወዳጅነት ጋር ሲወዳደር ተራ ሊመስል ይችላል። ነገር ግን በጊዜ ሂደት ጽናት ወይም ወጥነት ብዙ አስገራሚ ውጤቶችን ያስገኛል። ጽናት ወይም ወጥነት በሁሉም የሕይወት ክፍል ማለት በፖለቲካ፣ በማኅበራዊ ግንኙነቶች፣ በንግድ ስኬት፣ በግል እድገትና በማኅበራዊ እሴቶች መተማመንን፣ እድገትንና መረጋጋትን ይገነባል። በተቃራኒው ደግሞ መለዋወጥ አለመተማመንን፣ ግራ መጋባትንና ውድቀትን ይፈጥራል። በተለይ ይህ ባህሪ መሪዎች ላይ ሲከሰት እጅግ ጎጂ ይሆናል። ዛሬ ወጥነት ወይም ጽናት እና አለመጽናት ወይም መለዋወጥ በዙሪያችን ባለው ዓለም ላይ እንዴት ተጽዕኖ እንደሚያሳድር እንመረምራለን። ፖለቲካ በመተማመን ላይ የተመሰረተ ነው። ዜጎች መሪዎችን የሚመርጡት ተስፋዎቻችንን ይፈጽሙልናል ብለው ስለሚያምኑ ነው። በእሴቶች፣ በውሳኔዎችና በአገልግሎት ወጥነት ያለው መሪ የሕዝብን እምነት ያገኛል። ጽናት ያለው መሪ አስቸጋሪ ውሳኔዎች መደረግ ካለባቸው እንኳን ሳያወላውል ይወስናል። አብዛኛውን ሰው ድርጊቶቻቸውን ከቃሎቻቸው ጋር የሚያስማሙ መሪዎችን ይደግፋሉ። ፖሊሲዎች የተረጋጉ እና አመራሩ አስተማማኝ በሚሆንበት ጊዜ ሕዝቦች እየበለጸጉ፣ ብሔሮች እየጠነከሩ፣ አስተማማኝ ደህንነት ይፈጠራል። ባለሀብቶች ደህንነት ይሰማቸዋል። ተቋማት በትክክል ይሰራሉ። ዜጎች ለወደፊቱ እቅድ ማውጣት ይችላሉ። አስተዳደር ግልጽና ወጥ የሆኑ መሪዎችን ሲከተል ትምህርት ቤቶች፣ የጤና አጠባበቅ ስርዓቶች እና ኢኮኖሚዎች ይሻሻላሉ። ነገር ግን በፖለቲካ ውስጥ አለመጽናትና ወላዋይነት ትርምስን ይፈጥራል። በየሳምንቱ ቦታን የሚቀያይር፣ ቃል ኪዳኖችን የሚጥስ ወይም በስሜት ላይ የተመሰረቱ ሕጎችን የሚደነግግ ወይም የሚያፈርስ መሪ የሕዝብን አመኔታ ከማጣቱም በላይ አገርን ያመሰቃቅላል፣ እንዲሁም ያዳክማል። ሕጎች ኢፍትሐዊ በሆነ መንገድ ሊተገበሩ ይችላሉ። በዚህ ጊዜ ሙስና ይስፋፋና የተዘረፉ የሕዝብ ሀብቶች ጥያቄ ሳይነሳባቸው ይቀሩና ጤናማ የሆነው የአገር እድገት ኢኮኖሚ ይዛባል። የገንዘብ ግሽበትን በመፍጠር ሕዝብን ከምርት ያገላል። ጠንካራና ለአገር እድገት የሚሰሩ ዜጎች መንግሥት መመዘኛዎችን በየጊዜ በሚቀያየርበት ጊዜ ያቀዱት ወጥ እየተሰናከረ ለውድቀት እየተዳረጉ ከገበያ ይወጣሉ። ሰዎች ተቋማትን ማመን ሲያቆሙ ዲሞክራሲ ራሱ ደካማ ይሆናል። ስለዚህ በፖለቲካ ውስጥ ወጥነት ተመሳሳይ ቃላትን መድገም ሳይሆን ታማኝነትን፣ ፍትሐዊነትንና ኃላፊነትን በጊዜ ሂደት መጠበቅ ነው። በማኅበራዊ ሕይወት ውስጥ ወጥነት ማለት አዘወትሮ መከባበር፣ ቃል ኪዳኖችን መጠበቅ፣ በታማኝነት መግባባት እና የተረጋጋ ባህሪ ማሳየት ማለት ነው። ይህ ደግሞ በማህበረሰብ
እንዲሁም በግል ሁሉም አንድ አይነት እምነት የሚጥልበት ሰው መሆን ማለት ነው። በጠንካራ ማህበረሰቦች ውስጥ የሚፈጠሩት ጎረቤቶች እርስ በርሳቸው ሲረዳዱ፣ ቤተሰቦች በእንክብካቤ ሕይወታቸውን ሲመሩ፣ ጓደኞች ለጓደኞቻቸው በአስቸጋሪ ወቅቶች ውስጥ አስተማማኝ ሆነው ይቆያሉ። አለመተማመን ማህበራዊ ሕይወትን ይጎዳል። ምክንያቱም እርግጠኛ አለመሆንን ይፈጥራል። ሰዎች ቃላትን ወይም ድርጊቶችን ማመን ካልቻሉ ይጠራጠራሉ። የተበላሹ ተስፋዎች ወደ ቂም ያመራሉ። ያልተረጋጋ ባህሪ ስሜታዊ መለያየትን ያስከትላል። ጤናማ ማህበረሰብ በሕግ ብቻ የተገነባ አይደለም፣ በተራ ሰዎች መካከል ወጥነት ባለው የዕለት ተዕለት ግንኙነት እንጂ። አንድ ባህል ሐቀኝነትን የሚያወድስ ከሆነ እንዲሁም በተቃራኒው ሙስናን የሚሸልም ከሆነ ወጣቶችን እርስ በርስ የሚጋጩበትን መልእክት ማድረስ ይሆናል። ሽማግሌዎች ህብረተሰቡን እየከፋፈሉ ስለ አንድነት ከተናገሩ መተማመን ይዳከማል። ወጥነትና አለመወላወል ማንነትን ይጠብቃል። ብዙ ጊዜ የጽናት ወይም የወጥነት ሽልማቱ ዘግይቶ ነው። አለመጽናት ግን ፈጣን፣ በጥቂት ጊዜያዊ ውጤት ስሜታዊ እፎይታን ይሰጣል። ውጤቶች ሲዘገዩ ሰዎች በመሰልቸት ተግባራቸውን ያቆማሉ። መሪዎች የአገርና የሕዝብ እድገትን በታዋቂነት ይለውጣሉ። ንግዶች ዕቅዶችን በማቀድ መስራት ይተዉና በፍጥነት ገቢ ላይ ይደክማሉ። ግለሰቦች ሥራዎችን ወይም ልማቶችን ይጀምራሉ፣ ነገር ግን ቅጽበታዊ ለውጥ ሳያገኙ ቀርተው በሚቸገሩበት ጊዜ ሥራውን ያቆማሉ። ሆኖም ግን ሁሉም ዘላቂ ስኬቶች የሚገኙት ረዘም ላለ ጊዜ የጀመሩትን ሳያቋርጡ በጽናት ወይም በወጥነት ሲቀጥሉ ብቻ ነው። ከሁሉም በላይ ወጥነት ወይም ጽናት በራስ ውስጥ መገንባትን ለመለማመድ በትንሽ ቁርጠኝነት መጀመር፣ ለራስ የገባኸውን ቃል መጠበቅ፣ የዕለት ተዕለት እንቅስቃሴዎችን መፍጠር፣ በፍጹምነት ላይ ሳይሆን በእድገት ላይ ማተኮር፣ አንዳንድ ቀናት አስቸጋሪ እንደሚሆኑ አምኖ ግን ለማንኛውም መቀጠል ያስፈልጋል። ወጥነት ማለት በፖለቲካ ውስጥ በመርህ ላይ የተመሠረተ አመራር፣ በማኅበራዊ ሕይወት ውስጥ አስተማማኝ ባህሪ፣ በንግድ ውስጥ አስተማማኝ ልቀት፣ በግል እድገት የዲሲፕሊን ልማዶችና በባህል ውስጥ በየቀኑ የሚኖሩ እሴቶች ማለት ነው። ወጥነት ወይም ጽናት ግትርነት አይደለም፣ ለማሻሻል እድሉ ክፍት ነው። ጽናት ጥበብ ያለውን ዋና ዋና መርሆችን በመጠበቅ እድገትን ያመጣል። ወጥነት ብሔሮችን ይገነባል፣ ቤተሰቦችን ያጠናክራል፣ ንግዶችን ያሳድጋል፣ የሰውን አቅም ያዳብራል፣ እንዲሁም ባህልን ይጠብቃል። አለመጽናት ጥቅም ወደ ተገኘበት መገለባበጥ ጊዜያዊ ደስታን ሊፈጥር ይችላል፣ ነገር ግን ወጥነት ዘላቂ ውጤቶችን ይፈጥራል። ስለዚህ ራስዎን ይጠይቁ። በታማኝነት የሚደጋግሙት ትንንሽ እርምጃዎች ሕይወቶን፣ ማኅበረሰቦን ወይም የወደፊት ሕይወቶን ሊለውጥ ይችላል። ምክንያቱም ታላቅነት በአንድ ቀን ውስጥ እምብዛም አይገነባም። የሚገነባው በየቀኑ በሂደት